ሄሎ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ቅዱሳን ሁሉ ቆይታ አላችሁበት፣ ቤተሰባችሁ አላችሁበት ነገር፣ ስራ፣ አግሎት፣ ጤና፣ መንፈሳዊ ነገር፣ ሰማያዊና ምድራዊ ሁሉ ነገር ሰላም ነው። ጌታ አምላክ ክብሩን ውሰድ። በአውሮፖቹ አዲስ ዓመት ደግሞ ጌታ ረድተው ቆይታ ያለበት ሀገር ሁሉ ሰላም ሆኖ የሚያገለግለው ህዝብ ሚሽን ሁሉ ተጠብቆ በክርስቶስ ሰላም ነኝ። እንዴት ናችሁ እናንተ? ጌታ መልካም ነው። ስለዚህ ዛሬ በቃጭር መልእክት ወዳጆች አንደኛ ሳሙኤል 1:3 ምዕራፍ ከቁጥሩ ከአንድ ላይ የምታገኙት አንድ የተነቁት ቃል አለ። እንዲህ የሚል ብላቴናውም ሳሙኤል በኤል ፊት እግዚአብሔርን ያገለግል ነበር ይላል። ስለዚህ ብላቴናው ሳሙኤል በኤል ፊት እግዚአብሔርን ያገለግል ነበረ ይላል ብላቴናው። ስለዚህ ይሄ ካይን ነው፣ ኤል ማለት ነው። ስለዚህ ያገለግላል የተባለው ደግሞ በብዙ ልፋትና በብዙ ጸሎት የተገኘ የሃና ልጅ ሳሙኤል ነው። እግዚአብሔርን ያገለግል የነበረው በኤል ፊት፣ በካይኖ ፊት በታማኝነት ያገለግል ነበር። ይሄ ብቻ አይደለም። ታች ላይ ስተነቡ ምድር ላይ ደግሞ ጨለማ ማብራት ሊጠፋ ይላል። በጣም መጨረሻ በቃ ማብራቷ በቃ ጭልም ስትል ዓለም በቃ ሊጠፋ ኤንድ ታይም ላይ እግዚአብሔር ሳሙኤልን እንደጠራ እናያለን። ስለዚህ በጌታ በኢየሱስ ክርስቶስ ስም ብዙ ጊዜ ጥሪውን እና አገልግሎቱን ጠላት አሁን ሰዎችን በቃ ለማጥቃት ሲፈልግ እየሰሩ ማገልገል ሚነጣታል መባል ተጀምረዋል። እና ሙሉ ጊዜ በቃ ምን አስፈለገ? በቃ ሰው እየሰራ ለምን አያገለግልም? አሁን ትልልቅ አገራት የመጡ ሰዎችን በድፍረት ይህንን ሲናገር ሰማለሁ። እና እያገለገላችሁ አሰሩም የሚል የሃይማኖት መሪዎችን ሰማለሁ፣ ሙሉ ጊዜ አገልጋዮችን። እና ወንጌል አገልግሎት ስራ እንደሆነ ጳውሎስ ይናገራል ለጢሞቴዎስ። ወንጌል አገልጋይነትን ስራ አርገ ስራ ይላል። ስለዚህ የእግዚአብሔር ቤት ገንዘብ ካዜን ላይ ሞልቶ እያለ ማን ያገልግል እግዚአብሔርን? አሁን ሃና ብዙ ዘመን በቃ ሲካርሽ መቼ ነው ከፊቴ ሂጂ ዞር በል እያለ ስለ ሄደ በቃ አልቅሳ ያገኘችውን ልጅ ነው ውስጥ እግዚአብሔርን ያገልግል ብለ ነው የገባቸውን ቃል የፈጸመችውን እናትቱ ማለት ነው። ይህም ብላቴናም ደግሞ እግዚአብሔርን በታማኝነት ብላቴና ይላል። ትልቅ ሰውዬ እያለ ነው ካይኖ እያለ ኤክስፕራንስ በጣም ልምድ አለው ሰውዬ እያለ እና ልጆቹ ደግሞ በጣም ባለጌ ሰውዬም ባለጌ እና አጨራረሳቸውም ደግሞ መጨረሻቸው አላማረም። በዛ ታይም ላይ እግዚአብሔር ይህንን ብላቴና ታማኙን ብላቴና በኤል ፊት ላይ እግዚአብሔርን በታማኝነት ያገለግል ነበር አላል። ስለዚህ እግዚአብሔርን የሚታገልጉ አገልጋዮች አይዟችሁ፣ እግዚአብሔር አለ እና የእግዚአብሔር ቤት ንብረት እያለ፣ የእግዚአብሔር ቤት ገንዘብ እያለ፣ የእግዚአብሔር ቤት ወርቅ እያለ፣ የእግዚአብሔር ቤት ሁሉ ነገር እያለ ነገር ግን አገልጋይን የሚታሰርቡ በጥማት የአገልጋይ ልጆች በቃ ተንከራታች እንዲሆን ቤተሰቡ ሽባ እንዲሆን የሚተረጉ በቃ የጊዜ የቸርች መሪዎች፣ የቤተክርስቲያን መሪዎች፣ የአብያተ ክርስቲያናት መሪዎች እግዚአብሔር ጠይቃቸዋል። ስለዚህ ካዜን ላይ ብርን ሰብስበ አንተ ወርቅና በጣም የተለበጠ በቃ የሚያማምር መስታወት ያላቸውን ቤቶችን እየሰራ አገልጋይን ቢታስሪብ እግዚአብሔር ይጠይቀዋል። እንደዛ ብለት ይሰብካለ እየሰራ አታገለግልም ትላለ ደፋሪ። ስለዚህ ተይዞ ነው እንጂ መስራት ጠፍቶበት አይደለም። ስለዚህ የተሰጠውን አደራ ታወጣ፣ እግዚአብሔር የሰጠውን አደራን ታወጣ። ምን እንደሆነ ማለት ነው። አደራ ምን እንደሆነ ትክክለኛ በእግዚአብሔር ጥሪና በእግዚአብሔር ሕዝብ ተመርጣ ከሆነ ማለት ነው። በፖለቲካ አታለ ጠጪዎችና ደግሞ ሰካራሞችን ሰብስበ ምርጫ ቀን ላይ
ግርግር ስለፈጠር ጎረቤት በቃ የንቴ ሰፈር የንቴ ዘመዶች ስላለ ስለተሾም ከሆንክ ትጠየቃለህ። እንደ ኤሊ ትሞታለህ። አሁን አንዳንድ ደፋር አስተማሪዎችም አለ ብሉይ ኪዳን አዲስ ኪዳን ይላል። ታዲያ ብሉይ ኪዳን ቀደጥ አሊያ። ስለዚህ ብሉይ ኪዳን ዋና መሰረት ነው ለአዲስ ኪዳን። ያለ አዲስ ኪዳን ብሉይ ኪዳን የለም። ያለ ብሉይ ኪዳን አዲስ ኪዳን የለም። ዝም ብላ ታቀባጥሩ በቃ አስተማራን ብላችሁ ሐሰት አስተማሪዎች። ስለዚህ ከዚህ ላይ የሚታገኙት ቃል ምንድን ነው? በካይኑ በቃ ረዥም ዘመን በቃ ልምድ አለው ሰውየው በትልቁ በሽማግሌው በአዛውንቱ ፊት ላይ ብላቴናው እግዚአብሔርን በታማኝነት ያገለግል ነበረ ነው። ስለዚህ በታማኝነት አገልግሉ። ልምድ አለን የሚሉ እና በዛሬኛው በቃ ጺም አሳድጉ አያላኑ በቃ ትልልቆቹ ይህናል ዘመን አለን እንዲህ እንዳለን እያለ በምንልበት ሰዎች ፊት ላይ በታማኝነት አገልግሉ ነው የምላችሁ። በዚህ ሰዓት በጽድቅ አገልግሉ። እግዚአብሔር ጊዜን ያመጣል እና ይህ ሰው ያገለግል ነበረ። ሲያገለግል ለካ እግዚአብሔር ምድር በቃ በጨለማ ልትመታ አፋፍ ላይ ባለው ሰዓት ላይ እግዚአብሔር ይህንን ብላቴና ብርሃንን እንደገና የሚያበረውን ተስፋን እንደገና የሚያበረውን ከዳን እስከ ቤርሳቤ በጣም ታዋቂ የሆነን ነቢዩን ታማኝ የሆነን ብርቅዬ የሆነን ነቢይ ሳሙኤልን እግዚአብሔርን ያገለግል ነበር። አጨራረሱም የሳሙኤል ያማራ ነው። በጣም ጨካኝ ነው። ለእውነቱ ለጥሪው ጨካኝ ነው። ስለዚህ ወገኖቼ ስለዚህ እግዚአብሔርን ማገልገል እና ስራ ነው በቃ። እግዚአብሔር ታዲያ ማንን ያገኝ? ማን ይስራ? ማን ካህን ይሁን? ማን ህዝቡን ያስተምር? ማን ወደኋላ የቀረውን ይከታተል? ስለ እረኞች እግዚአብሔር አስቀምጠው የለም ወይ? መንጋን እንድንጠብቅ ብሎ የለም ወይ? ጠቦቶችን እንድንጠብቅ ብሎ የለም ወይ? ግልጋሎችን እንድናሰማራ ብሎ የለም ወይ? ያንን ማን ይስራሽ? ሁቁብ ነው እንዴ? ታዲያ እግዚአብሔር ቤት ድርጅት ነው። ስለዚህ ይባኪ በድፍረት የምትናገሩ አገልጋዮችም በድፍረት በቃ አገልጋዮችን የምታሰማሩ ሰዎችም እግዚአብሔር እንፍራ። ባለ ሁሉ እንኳን ካዜን እንኳን ባዶ ቢሆን ወገኖች አገልጋይን በጣም አገልግሉት። ደስ ቢላ አገልግል በሉት። ቤተሰቡን ጠይቁት። እግዚአብሔር ቤት ገንዘብን በቃ እየሰበሰባችሁ ህንፃ ላይ ስለሰራችሁ ህንፃ ሰማይ አይሄድም፣ ድንጋይ በድንጋይ ይፈርሳል ነው አለው። ወገኖቼ እግዚአብሔርና እውነተኛ አገልግሎት ካለ ህንፃ ቤትም የትም አይሄድም እኮ የተሻለ ቤትም ይመጣል። አገልግሎት ሲኖር ህዝብ ሲገለገል፣ ህዝብ ትምህርት ሲያገኝ፣ ህዝብ ከሐሰት አስተማሪዎች ከሐሰት ነቢያቶች ሲጠበቅ፣ መንጋ እንዳይበተን እግዚአብሔር በነዛ አንደበት ሆኖ በቃ ሲሰበስብ ያኔ ቸርች የትም አትሄድም። ቸርች ታድጋለች። ገንዘብ ይመጣል፣ ወርቅ ይመጣል። ወርቅና ገንዘብ ህዝብ ነው። ህዝቡን ስሉት። እግዚአብሔር ካዜን ላይ ብሉን ሙሉ አላለም። ወጪ አርጉ፣ እስኪ በቃ ባዶ አርጉት። ካዜንን ባዶ አርጉት በወንጌል ላይ። ያኔ እስኪ እንደምትታዩ ታያላችሁ። ያኔ ቸርቿ ባዶ እንደምትሆን ታያላችሁ። ያኔ ጥላቻ የከበበ ቸርች አትሆንም። ይባካችሁ። ስለዚህ እግዚአብሔርን ስናገለግል እግዚአብሔር ወንጌል አገልግሎት ስራ እንደሆነ ይውቁት። ጥሪ ያላችሁ አገልጋዮች ግን ዝም ብሎ ሰፈር ሾማችሁ ወደ ቤት ተመለሱ፣ ወደ ሱቅ ተመለሱ፣ ወደ ንግድ ተመለሱ፣ ወደ እርሻ ተመለሱ፣ ወደ ቤተሰብ ተመለሱ። እግዚአብሔር ያልጠራችሁ ተመለሱ። ጊዜን አታባክኑ። እግዚአብሔር ይቀጣችኋል። ያለ ጥሪ መንገድን አታሻሙ። ያለ ጥሪ መንገድ አትዝጉ። ያለ ጥሪ እግዚአብሔር ሳይጠራ ተጠራው ያላችሁ በቃ አታቃውጡት። አገሩን አታበላሹት። እርግማኔ ምድር ላይ አትስቡት። ቤተክርስቲያንን ድንጋይ አታደርጉት። ለሚመጣው ጄኔሬሽን በር አትዝጉት። ጥሪ የሌላችሁት ወደ ሰፈር ተመለሱ። ወደ ትዳር ተመለሱ። ወደ ልጆች ተመለሱ።
ጥሪ የሌላችሁት ወደ ንግድ ተመለሱ። አስራት በኩራት እየሰጣችሁ እየነገዳችሁ አገልግሉ እግዚአብሔርን በመፍራት። መንግስት ለሁሉም እኩል ነው። አገልጋይ ብቻ መንግስት ይገባል የተባለው የለም። አዲስ ኪዳን ለሁሉም እኩል ነው። እድል ነው የተሰጠው። የወንጌል ወድጄ አይደለም እኮ ወዳጅ በቃ ወዳጆቼ ዕጣ ደርሶን። ስለዚህ እግዚአብሔርን በታማኝነት ሳሙኤል እንዳገለገለው በታማኝነት አገልግሉ። በታማኝነት ውደቁ፣ ተነሱ። በታማኝነት አምላክን አገልግሉ። ሰውን አይደለም። በታይሙ ላይ የተሾሙ ሽማግሎችን በቃ አይደለም ማገልገል እና በቃ ሲኒየር ፓስተር ተብሎ በቃ የተሰየመውን ፓስተር አይደለም ማገልገል። ብራዘር እግዚአብሔርን አገልግል። ፓስተር እንዳንተም በቃ አገልጋይ ነው። በቃ ኢኳልቱ ምንም ልዩነት የለም። እንደዛ ሲል በቃ አንዳንዱ በቃ አንዳንድ በቃ ብዙ አይነት የማይመች ነው። ቢመችም ባይመችም በቃ ሲመሪ መዋጥ ነው። እኩል ነው በቃ ሜቢ በዘመናዊ በቃ ወንጌላዊ ከሚባለው ፓስተር መባል ከዛም ሐዋሪ፣ አፖስትል፣ ቢሾፕ ምናምን እያለን በቃ የእድገት ሌቬሎችን ስላሳየን እግዚአብሔር ፊት ላይ ያ ስሞች ሁሉ የለም። መጋቢ ማለትም ቢሆን እኮ የለም። በቃ ወንጌል አገልጋይ ነው የተባለ ነው ማለት ነው። ወንጌል አገልጋዮች እንሁን። አምላክን እናስቀድም። ጌታን እንፍራ። መንግስትን እናስፋ። አምላክን እናስቀድም። ያ ስም ሁሉ አጅብም ሰማይ ላይ የሚያጅበን ስራ ነው። ስለዚህ እግዚአብሔርን በታማኝነት አገልግሉ። ያለ መሸማቀቅ አገልግሉ። ያለ ፍርሃት አገልግሉ። ወደ ኋላ አትመለሱ። ጥሪ ያላችሁት፣ ጥሪ የሌላችሁት ደግሞ ወደፊት አትምጡ፣ ወደ ኋላ ተመለሱ። ይሄ ነው የምላችሁ። ወንድማችሁ ተባረኩ። አደራ ግድ ሆኖብኝ ነው፣ ወድጄ አይደለም። ዊ ላቭ ዩ ብራዘር ሲስተር። ብለስ ዩ